ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። አገር ውስጥም ከሀገር ውጭም ላላችሁ ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተ ጋር እንግዲህ ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁኝ። እኔ ጋር ያው ሁሉም ነገር ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እግዚአብሔር ያበርታችሁ። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። ያው እኔ እንደዚህ ከማለት ሌላ ምንም ለእናንተ ማድረግ ስለማልችል ያው ሁሌም ቢሆን እግዚአብሔር ለኔ አንድ ሰብስክራይብ ለኔ ትጠቅመኛለች፣ ለኔ ብዙ ነገርም ታደርግልኛለች እና እናንተ ደግሞ ለኔ አንድ ሰብስክራይብ ባደረጋችሁ ቁጥር እግዚአብሔር ደግሞ የልባችሁን መሻት በየሃይማኖታችሁ የልባችሁን መሻት እግዚአብሔር ይፈጽምላችሁ እና ያው ዛሬ ደግሞ የመጣሁት ደስ ብሎኝ ነው። ደስም ብሎኛል ደግሞ ግራም ገብቶኛል ማለት ነው። ምንድነው ደስ ያለኝ ነገር ያው በሱመያ ነው። ታቋታላችሁ ሁላችሁም እንግዲህ ሱመያ የሰኢድ ባለቤት ማለት ነው። ግራ የገባኝ ነገር ቢኖር የመን ነበረች። ከየመን እንዴት መጣች ምን መጣች አናቅም። እንደ ሌላ ጊዜው አላሳወቀችም። ያየናት ቀጥታ የት ነው? አዳማ ነው። አይ ቲንክ አዲስ አበባ ራሱ እንደመጣች ቪዲዮ አልሰራችም። እና አዳማው ላይ የተደረገውን ነገር እንግዲህ አይታችኋል። በጣም ነው የሚያስቀው። ማለት ጎበዝ ናት ብዬ ነው የማስበው። የእውነት ጎበዝ ናት። በቃ አንዳንዴ ዝምተኛ መሆን ሞኝ ያስብላል። ስለዚህ እሷ ደግሞ ሞኝ አለመሆኗን አሳይታለች። የእውነቴን ነው። ያ ማለት ምንድነው? ሸቃላ ናት ምንድነው? ብዙ ነገር ተብሏል። አዎ እኔም ነኝ። በዚህ ነገር ምንም እንትን አይደለም ግን ሸቃልነት ባይዘወይ ኩራት ነው። እኔ አላፍርበትም። ምክንያቱም ሰርቼ እንጂ ሰርቄ ስላልሆነ የምኖረው ማለት ነው። ያም ደግሞ ሱመያ ስለ ሸቃልነት በደንብ ቪዲዮ ሰርታለች። ጎበዝ ናት። የእውነት አደንቃታለሁ እኔ። ሸቃልነት ኩራት ነው። ቁጭ ብሎ በአፍ ለፍልፎ ከሌ ከሌ አስይዞ ከማለት ሸቃልነትን ሰርቶ ራስን ማስከበር በጣም የተለየ ነገር ነውና እና አዳማው ላይ ሄዳ እንግዲህ ስለ ጠላቶቿ ያደረገችውን ሁላችሁም አይታችኋል። ምን እንደተሰማችሁ ባናቅም ማለት ነው። መታሰራቸው ሳይሆን የገረመኝ አንዳንድ ጊዜ በአፍ የለፈለፉ በአፍ ይጠፉ ነው የሚባለው። ይቅርታ ግን ተረቱን እንግዲህ እኔ ብዙም አልችለውም እና አርሙኝ። እና በተለያቺ ቡኒ ነው ስሟ መሰለኝ የሸናችዋ ማለት ነው። ሽንቷን ሸንታለች። ባይዘወይ ማውራት ለካ አንዳንዴ ዝም ብሎ ነው። አቅም የለውም ለካ ወሬ። የምር ወሬ አቅም እንደሌለ ያየሁት እሷ ላይ ነው። ባወራችሁ ልክ አልተገኘችም፣ በፎከረችውም ልክ አልተገኘችም። የፍርሃት ብዛት፣ የመደንገጥ ብዛት በቃ እኔ እንጃ። እኔ እሷ ቢያንስ ዱላ ነው አይደለ? ከፊቷ እንደዛ አይ ቲንክ ልታስፈራራበት እንጂ አትመታትም ሱመያ እርግጠኛ ነኝ። እና ያንን ያየችና ሽንቷን እንደዛ ያደረገች ሴት አስባችሁታል? ሽጉጥ ቢደቀንባት ምን እንደምትሆን ኮሜንት ላይ ያስቀምጡልኝ። እሱን እኔ አልናገረውም። እና ብቻ አንዳንድ ጊዜ ተከባብሮ መኖር የተሻለ ነው። የእውነት ለመናገር እንደኔ አመለካከት ማለት ነው። አዩ የብር ሰው ናት ማለት ይቻላል። እኔ በእኔ እይታ አይ ቲንክ ዛሬም አንድ ቪዲዮ ተለቋል ሰኢድ ቻናል ላይ። እሱ ምንድነው ሰኢድ መምጣት እንደማይችልና ብር እንደጨረሰ ከሷ አካውንት ላይ ለሰኢድ ተልኮለት ሰኢድ ወደ ኢትዮጵያ እንዲመጣ ነበረ። ግን አላደረገችም። አትፈልግም ማለት ሰኢድን ሳይሆን ብሩን ነው የምትፈልገው። ልክ ሰኢድ ሲመጣባት ደግሞ የዋሸችውን ውሸት እንግዲህ ቪዲዮ ላይ ገብታችሁ እዩት። እኔ እንጃ
በቃ አላቅም ነገሮችን ወዲያው መቀየር በደንብ ነው የምትችልበት። በጣም ጎበዝ ናት ለነገሮች መቀየር ማለት ነው። ግን አንዳንዴ የሚያኖረን ፍቅር እንጂ ብር አይደለም። ይቺ ልጅ ፍቅር ቢኖራት ሰላም ቢኖራት ኖሮ ከሱመያም ይሄን ያህል ባልተደራረሱ ነበረ ማለት ልክ እንደ ሁለተኛዋ ሚስት ሆና እኔ አላቅም እንግዲህ ብዙም ስለ እስልምና ሃይማኖት ግን ያው ከጓደኞቼም ከምሰማውና እንዲሁም ማህበረሰባችን ላይ ሁላችንም አንድ ሆነን ነው የምንኖረውና ከዛ አንፃር ግን የማውቃቸው ነገሮች ሊኖሩ ይችላሉ። የመጀመሪያ ሚስት ክብር ናት። ምክንያቱም የመጀመሪያ ሚስቱ ናት፣ የልጆች እናት ናት። በቃ ሁሉን ነገር ያየው በመጀመሪያ ሚስቱ ነው። ህይወትን መምራት ምን ማለት ብዙ ነገርን ያየው የመጀመሪያ ሚስቱ ስለሆነች የመጀመሪያ ሚስት ትከበራለች። ቀጣይ ደግሞ ሁለተኛ ሚስት አለች። ያቺ ሁለተኛ ሚስቷ የመጀመሪያውን አክብራ ነው የምትኖረው እኛ እንደምናውቀው ማለት ነው። አዩ ግን ያ ነገር የለም እሷ ጋር። እሷ የምትፈልገው በቃ ብቻዋን እሱን አድርጋ ሁሉ ንብረቱ ሁሉ በስሟ ቢሆን እኔ አትጠራጠሩ ሰይድን የት እንደምታደርገው። የእውነት በቃ ብር ብቻ ነው፣ ብር እና ብር ብቻ ነው። ይሄንን ደግሞ በጣም እርግጠኛ እንድትሆኑ የሚያደርጋችሁ ሰይድ ቻናል ላይ ዛሬ የተለቀቀ አለ። እሱን ስታዩት በቃ ብር ብቻ ነው፣ እውነቱን ስነግራችሁ ማለት ነው። እና ሱመያ ግን በጣም ጎበዝ ናት። አስራም እንደዛ ደፋር ሆናም ሄዳ ብቻዋን የሴት አቅም ነው ባይዘዌ። ግን ጎበዝ ናት፣ ጀግና ናት ብዬ ነው የማስበው። ጀግና ናት የምር። ወንድሙም እንግዲህ ጀሚላን ወስዶባት ነበረ። እሱንም ደግሞ እንደምንም ብላ ልጇንም ማስመልሳለች። ጎበዝ ናት የምር። እና ልጇም ስለተመለሰችላት በጣም ደስ ብሎኛል እኔ እግዚአብሔር ይመስገን። እና ሱመያ በጣም ጎበዝ ናት ብዬ ነው የማስበው። እናንተ ምን ትላላችሁ? እስኪ ሀሳብ ስጡ፣ ኮሜንት ላይ ሀሳባችሁን ግለጹላት። በቃ እኔ እንጃ አላውቅም። እኔ ደስ ብሎኛል የምር ማለት የሴትነት አቅሟን ስላሳየች ልክ ፈሪ መስላ ሀገር ከሀገር እንደምትመላለሰው ፈሪ መስላ ብቻ ስላልተወችው እና በሴት አቅሟ በደፋርነቷ እዛ ቦታቸው ድረስ ሄዳ ይሄን ነገር በማሳየቷ በጣም አደነኳት የምር። እና ሱመያ ወድሻለሁ፣ አከብርሻለሁ። እንግዲህ የምር ጎበዝ ናት ብዬ ነው የማስበው። እና ቤተሰቦቼ ምን ትላላችሁ? እስኪ ስለ ሱመያ ያላችሁን ፍቅር አስተያየት ኮሜንት ላይ አስቀምጡልን። እና ለዛሬ የነበረን ቪዲዮ ይሄንን ይመስላል። ስለ ሱመያ ስለ ውዷ ስለ ጀግናችን ልናወራ ነበረ እና እቺን አውርተናል ማለት ነው። ሌላ ደግሞ በቀጣይ ቪዲዮ እስከምንመጣ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም አመሰግናለሁ። እስካሁንም ከጎኔ ላላችሁ ሀሳብ ለምትሰጡኝ፣ ሰብስክራይብ ለምታደርጉልኝ፣ ላይክ ለምታደርጉልኝ እግዚአብሔር ያክብርልኝ። ለሁሉም ነገር እግዚአብሔር ያክብርልኝ። አሁንም ግን ድጋፋችሁን እፈልገዋለሁና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ ማለት ነው። ዛሬ የነበረን ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንመጣ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን። እወዳችኋለሁ።